ባለፉት ዓመታት በገቢዎች ዘርፍ ለተመዘገበው ከፍተኛ ውጤት 5 ጉዳዮች አስተዋጽኦ አበርክቷል የሚል እምነት አለ። የመጀመሪያው ሀገራዊ የኢኮኖሚ ማሻሻያዎች፣ ሁለተኛው የገቢ ተቋማዊ ማሻሻያዎች፣ የአሰራር ማሻሻያዎች፣ በሶስተኛ ደረጃ በተለይ የቴክኖሎጂ አጠቃቀም መሻሻል ዲጂታል ኢትዮጵያ መሰረት በማድረግ አሰራሮችን ቀላል፣ ቀልጣፋና ውጤታማ ለማድረግ ዘርፉ ሰፊ ስራ በመስራቱ ይሄ ውጤት። አራተኛ ታማኝ የግብር ከፋዮች እየተበራከቱ የመጡበት ሁኔታ አለ። አምስተኛው የእናንተ የአመራሩ ክትትልና ድጋፍ መጠናከር፣ የሚሰጠው ትኩረት ክትትልና ድጋፉ እየተጠናከረ የመጣበት ሁኔታ አለ። የእነዚህ ተያያዥነት ያላቸው ጉዳዮች ድምር ውጤት ነው። የገቢ አሰባሰብ ስርዓትን ማጠናከር የተሟላ ሉዓላዊነትን ለመጎናጸፍ ያስችላል የሚለው የገቢ ማሰባሰብ አቅማችንን እያጠናከርን ወጪያችንን በራሳችን የመሸፈን አቅም እየፈጠር ስንሄድ የተሟላ የፖሊሲ ነፃነት ይኖረናል።